ኦኬ ሄሎ ኤቭሪዋን ዛሬ ደግሞ ስለ ባዮሎጂ አገን ስለ ኢቮሉሽን የምናየው ይሆናል። በጣም በአጭር መንገድ ነው። ምናልባት የምትፈልጉት ከሆነ ለሚኖ አንደ ኮሜንት ሴክሽን በጣም ዲፕ አብራርቼ ከዚህ የበለጠ ሰፋ ያለውን የምትፈልጉ ከሆነ ኮሜንት ሴክሽን ላይ ታሳውቁኛላችሁ። ግን ላይላዩን በረር ስለ ኢቮሉሽን ዛሬ ትንሽ የምናየው ይሆናል ማለት ነው። ሶ ኢቮሉሽን ምንድነው? Evolution is the process by which population of organisms change over generation. So populations ወይም ደግሞ the same genetic information ያላቸው gradually through time ማለት ነው በፕሮግረስ የሚመጣ ነው። ኢቮሉሽን በአንድ ቀን የሚመጣ አይደለም። so gradually የሚፈጠር change ነው on the genetic makeup of the population ወይም ደግሞ የሆነ at the same point ተመሳሳይ genetic makeup የነበራቸው ስፒሺሶች በተለያዩ ምክንያቶች በሚውቴሽን ሊሆን ይችላል። በተለያዩ ምክንያቶች እዚህ ጋር እንደምታዩት በናቹራል ሴሌክሽን ሊሆን ይችላል፣ በሚውቴሽን ሊሆን ይችላል፣ በጄኔቲክ ድሪፍት ኦር ደግሞ በጂን ፍሎ በእነዚህ ምክንያቶች ጄኔቲክ ሜካፓቸው ሲለወጥ የሚፈጠር ነው ኢቮሉሽን ማለት ነው። ሶ ቲዮሪ ብዙ ቲዮሪዎች አሉ ስለ ኢቮሉሽን የሚያወሩ understanding how life originated on earth. So specifically we are talking about the earth ስለ ዩኒቨርስ ሌላውን beyond the earth ሳይሆን earth ላይ እንዴት ነው ላይፍ የጀመረው የሚለውን ነገር ስናይ there are theories. So ቲዮሪዎች አሉ they suggest about እንዴት on earth life originate እንዳደረገ ማለት ነው። so ብዙ ቲዮሪዎች አሉ። ከነዛ ውስጥ አንደኛው already disproven የሆነ ቲዮሪ ነው which is abiogenesis የሚባለው ቲዮሪ ወይም spontaneous generation የምንለው። so የመጀመሪያው special creationism ቲዮሪ ነው የሚባለው። so ብዙዎቻችን ኢትዮጵያውያን hopefully special creationism ነው የምንከተለው። እኔም also የምከተለው special creationism ነው። so ምንድነው የሚለው special creationism? ያው ምክንያቱም በቃ ለራይት እና ለኤክስ ነው እንጂ እነን ትምህርት የምንማረው ማንም ከዝንጀሮ መጣን ብለው የሚያምን የለም ኢትዮጵያዊ hopefully but ይሄ የራሴ ሐሳብ ነው። መቀበልም መቀበልም የናንተ ድርሻ ነው። so ምንድነው የሚለው special creationism is የፈጠረ አንድ አምላክ አለ ነው። ላይፍን እዚህ ምድር ላይ ሰስቴን የሚያደርግ ሱፐርናቹራል የሆነ ዲቫይን የሆነ ቢይንግ አለ ነው የሚለው። so this view is often based on the religions እና text interpretation ላይ ነው based የሚሆነው። so ይሄኛው በጣም directly contract ያደርጋል ከመጨረሻ ላይ ከምናየው ከባዮኬሚካል ኦሪጂን ከምንለው ጋር። so በሂደት እሱን እናያለን። the second one is spontaneous generation ወይም abiogenesis የምንለው ነው። so spontaneous generation ምንድነው የሚለው? ይሄኛው ቲዮሪ የሚለው as life originated from non-living things ነው የሚለው። so በጣም ትንሽ ብዙ ሴንስ የማይሰጥ ነው actually but እንደነ አሪስቶትል የተባለው ሰው ያቀንቃኙ ነው የዚህን እንትን አቀንቃኝ የነበረ ነው but eventually it's disprove ሆኗል by ሉዊስ ፓስቸር ስራ። so ምንም የሚለው ይሄ as early የሆነ ቲዮሪ ነው life arise from non-living thing ቅድም እንዳልኳችሁ። so እንዴት ነው ይሄንን ሊል የቻለበት ምክንያት as he observed ከስጋ ውስጥ ያው ስጋ እንግዲህ አንዴ እንስሳ ከታረደ ስሎተርድ ከሆነ በኋላ ያው የሞት አካል ነው obviously ስጋ። so ከዛ ስጋው ብዙ ጊዜ ሲቆይ he observed ማጎቶች ከሱ ሲወጡ አየ። ወይም ደግሞ ዝምብ ማለት ነው obviously ማጎት። so እና እነዛ ህይወት ያላቸው ነገሮች የወጡት ከነን ሊቪንግ ህይወት ከሌለው ወይም ደግሞ ነን ሊቪንግ ከሆነው ከስጋ ውስጥ ነው። so እሱን ኦብዘርቭ ሲያደርግ እንደዛ ብሎ ኮንክሉድ አደረገ። ነገር ግን የተሳሳተበት ነገር ነበረው እሱ። ምክንያቱም ኤሮች ወይም ደግሞ ኤሮች አይባልም ኤር የነዚህን ስፖሮች ስለሚይዝ so እሱ ነው ማይክሮ ኦርጋኒዝሞችን የሚያመጣው እንጂ ነን ሊቪንግ የሆነው ፓርት አይደለም። so እዛ ላይ ስተው ነበር ማለት ነው። so ሉዊስ ፓስቸር ይሄንን ቲዮሪ በፍላስክ በሆነ ፍላስክ ኤክስፐሪመንት ሰርቶ ትክክል እንዳልሆነ ዲስፕሩቭ አድርጎታል ማለት ነው። so this theory was debunked by experiments conducted by the scientist ሉዊስ ፓስቸር. then ከዛ ቀጥሎ eternity of life የሚባል እንትን አለ ቲዮሪ አለ። so የኢተርናል ቲዮሪ አቀንቃኝ ደግሞ ዋናው አልበርት አንስታይን ነው። not actually ይሰብካል ምናምን ለማለት ሳይሆን ብቻ ያምንበት ነበር። ልክ ይሄ ቲዮሪ እንደወጣ
ምንድነው ያሉት አሁን ላይ እርዝ እየተቀየረች ካልሆነ ምናልባት ከዚህም በፊት አልተቀየረችም ነበር ከዚህም በፊት እንዳለች ነበረች ወደፊትም ትቀጥላለች ላይፍ የተፈጠረ ነገርም አይደለም የሚጠፋም አይደለም ብለው አመኑ ማለት ነው ሌላኛው ኮስሞዚያን ቲዮሪ የሚባል ነው ይሄ ቲዮሪ ደግሞ propose that life exists throughout the universe and የመጣው ከሌላ ቦታ ወይም ደግሞ ከእርዝ ውጪ ካለ ከዩኒቨርስ ቦታ በደስት ፎርም ሜትሮይዶች ላይ ተጣብቆ ነው የመጣው ነው የሚለው ኮስሞዚያን ቲዮሪ ኮስሞስ ሚንስ የግሪክ ቃል ነው እርዝ ማለት ነው መሬት ማለት በደስቶች በሜትሮይዶች ላይ ተጣብቆ ነው የመጡት ነው የሚለው ሌላው ፓንስፐርሚያ ስፔሲፊክ ቨርዥን ኦፍ ኮስሞዚያን ይሄ ፓንስፐርሚያ የኮስሞዚያን ቲዮሪ ሌላ ስሙ መሆን ይችላል ግን ስፔሲፊክ ቨርዥን ኦፍ ኮስሞዚያን ቲዮሪ ነው suggest የሚያደርገው ደግሞ it has transferred to the earth through the comets asteroid እና meteoroid ብሎ የዚህ የኮስሞዚያን ቲዮሪ አንድ ፓርት ነው ብቻ በቅንፍ ውስጥ ፓንስፐርሚያ ብለን ብዙ መጽሐፎች ኮስሞዚያን ቲዮሪ ኢንታተር ወርድ ፓንስፐርሚያ ብሎ ነው የሚገልጹት ሌላኛው ባዮኬሚካል ኦሪጂን የሚባለው ቲዮሪ ነው ባዮኬሚካል ኦሪጂን ወይም ደግሞ ባዮኬሚካል ቲዮሪ የሚለው ምንድነው simply is the theory suggests የሚያደርገው life is originated from the simple organic molecules that underwent chemical reaction leading to the formation of complex molecule and ultimately living cells ፈጠሩ ነው የሚለው ምን ማለት ነው is biochemical origin የሚለው መጀመሪያ ትናንሽ ሞለኪውሎች ነበሩ እና አሚኖ አሲድ የመሳሰሉ አሌክዛንደር ኦፓሪን የሚባል ሰው የኤክስፐሪመንት ሰርቶ ያገኘው ነገር ነበር በሱ ላይ ቤዝድ ሆኖ ትናንሽ ሞለኪውሎች ምን ሰጡን ይላል ትላልቅ ባዮኬሚካል ሞለኪውሎችን ሰጡ እነሱ ደግሞ እንደገና አንድ ላይ ሆነው ላይፍን ሰጡ ማለት ነው በሚቀጥለው there are theories of evolution አሉ several key theories outline the mechanism through which evolution occur የመጀመሪያው evolution የሚባለው ዩኒት ላይ ወይም ደግሞ ቶፒክ ላይ መያዝ ያለብን ነገር ቢኖር natural selection የሚባል ተርም አለ it's ይሄው ፕሮፖዝ የሆነው በቻርልስ ዳርዊን obviously evolution ሲነሳ የሚነሳው ሰው ቻርልስ ዳርዊን ነው የምናውቀው ከዝንጀሮ መጣ ዓለም ነው ሰውዬ ማለት ነው ምንድነው ያለው ይሄ ሰውዬ ናቹራል ሴሌክሽን የሚል በጣም ታዋቂ የሆነ ቻርልስ ዳርዊን ሲነሳ አብራችሁ ማንሳት ያለባችሁ ወይም ደግሞ መረሳት የሌለበት term is natural selection ይባላል ምን ያለው as this theory states that individuals was favorable የሆነ ትራያት ያላቸው ኢንዲቪጁዋሎች they are most likely to survive and reproduce ማድረግ የሚችሉት እነሱ ናቸው ይላል it's obviously true by the way I mean ይሄኛው ነገር ይየው ማለት ነው እንጂ ከዝንጀሮ መጣ የሚለው አይደለም ምንድነው የሚለው ናቹራል ሴሌክሽን ማለት ፌቨረብል የሆነ ትራያት ያለው ሰርቫይቭ ያደርጋል ሪፕሮዲዩስ ያደርጋል እሱኛው ያልፋል ነው የሚለው ይሄና ፌቨረብል የሆነ ትራያት ያለውን ደግሞ ያንን ትራያት ለልጁ ወይም ደግሞ ለኔክስት ጀነሬሽን ያስተላልፋል ማለት ነው ላማርኪዝም ደግሞ የሚባል ሌላ ቲዮሪ አለ ይሄ ቲዮሪ ደግሞ በላማርክ ነው ፕሮፖዝድ የሆነው ይሄኛው ሰጀስት የሚያደርገው an organism can acquire traits during their lifetime and pass those traits to offspring ነው ብዙ ጊዜ እንዳይምታታባችሁ እኔም ይምታታብኝ ስለነበር ላማርኪዝም እና የዳርዊን ቲዮሪ is differenceአቸው ምንድነው ከተባላችሁ ላማርኪዝም ሰጀስት የሚያደርገው during lifetime process ላይ ነው offspringu ያንን ትራያት የሚያገኘው ነው የሚለው የናቹራል ሴሌክሽን ግን የናቹራል ሴሌክሽን ዳርዊን ያነሳው ግን ፌቨረብል የሆነው ትራያት ያለው እሱ ነው የሚበዛው ነው የሚለው እነዚህ ዲፈረንሶች ግዴታ መታወቅ መለየት ይኖርባቸዋል ማለት ነው ለማርኪዝም ሌላኛው ቢታወቅበት ነገር ዩዝ ኤንድ ዲስዩዝ የሚባል ቲዮሪ ያለው የምትጠቀሙበት ነገር የፍሎሪሽ ያደርገ ይላል ወይም ደግሞ እሱ ነገር ዴቨሎፕ ያደርገ ይላል ይሄም obviously ነው by the way የማትጠቀሙበት ነገር ደግሞ የቀነሰ eventually ወደ ኤክስቲንክሽን ራሱ ሊመጣ ይችላል ወደ vestigial structure ጭምር ሊሄድ ይችላል vestigial structure ምንድነው የማትጠቀሙበት የናንተ ስትራክቸር ለምሳሌ
የሰው ተልቦን ብለው የሚሉት እነሱ እንግዲህ ጭራ ነበረው ነው የሚሉት ከእንትን ኢቮልቭ አደረገ ብለው ስለሚያስቡ ከዝንጀሮ ኢቮልቭ አደረገ ካላችሁ የት አለ ጭራው የሚል ነው ጥያቄያችን እኛማ ቬስቲጂያል ስትራክቸር ሆኗል ነው የሚሉት ብዙ ማንጠቀምበት ስለሆነ ቬስቲጂያል ስትራክቸር ሆኗል አንጠቀምበትም ይላል ለምሳሌ አፔንዲክስ እሱ እንደ ብዙዎቻችን እንደ በሽታ ነው የምናውቀውበት ቬስቲጂያል ስትራክቸር ነው ማንጠቀምበት ስለሆነ ነው የቀረው እንደነሱ አይነት ሌሎችም ቬስቲጂያል ስትራክቸሮች አሉ ማለት ነው ዩዝ ኤንድ ዲስዩዝ ሌላኛው የላማርኪዝም ኮንሰፕት ነው ሌላው ሞደርን ሲንተሲስ ይላል the integration of Darwinian natural selection with Mendelian generation Mendelian genetics ይሄ ሞደርኖቹ ምንድነው ያደረጉት የዳርዊንን ከሜንደል ናቹራል ሴሌክሽን ጋር አንድ ላይ አድርገው ነው በጣም በቃ እንደ ተፈላሰፉ እንደ ትልቅ ግኝት አድርገው ያሰቡት እሱ ነው ሞደርን የሚባለው የሜንደሊያን ጄኔቲክስ ፕላስ የዳርዊን ቲዮሪ ኢቮሉሽናሪ ፕሮሰስን በጣም ግልጽ አድርጎልናል ብለው ያምናሉ ማለት ነው ሌላው ኢቮሉሽን መኖሩ ምንድነው ኤቪደንሳችሁ ብለን ብንጠይቃቸው እንደኔ አይነት ሰዎች ብንጠይቃቸው ማለት ነው ምንም ይመልሱልን ፎሲል ሪከርድ ይሉናል የመጀመሪያው ምንድነው ፎሲል ሪከርድ ፎሲልስ ፕሮቫይድ a historical record of life on earth showing transitional form between species አሁን እንግዲህ ኢትዮጵያ የሰው ዘር መገኛ ምናምን እንላለንኛ እሱ ነው መረጃ አድርገው የሚያቀርቡት ፎሲል ሪከርድ ነው እንትን የሚሉበት ስንት አመት እንደቆየ ፎሲሉን አመቱን የሚወስኑበት ዴቲንግ አላቸው ካርበን ዴቲንግ የሚባል አለ እሱ ነው ለብዙ ጊዜ የሚጠቀሙት ምናልባት ዲፕ ከገባንበት እናያለን ሁለት አይነት ዴቲንጎች አሉ ካርበን ዴቲንግ እና ሌላ ዴቲንግ አለ እሱ ነው ብዙ ጊዜ የሚጠቀሙት ካርበን ዴቲንግ በእሱ አማካኝነት ፎሲሉ ስንት አመት እንደቆየ ወይም ፎሲል ማለት አጽም እንደማለት ነው ስንት አመት እንደቆየ በሱ ኤቪደንስ ይሆናል አንደኛው ፎሲል ፊውል እሱ አንደኛው ኤቪደንሳቸው ነው ማለት ነው አናቶሚካል ሲሚላሪቲስ ለምሳሌ ሉሲ ከጅዋጅዌ ላይ ወድቃ ነው የሞተችው ምናምን ብለውናል እና እንዴት አወቁ ብቻ በዚህ በፎሲል ሪከርድ ነው ስትራክቸራቸው ምን ያህል ተመሳሳይነት አለው ሆሞሎገስ ስትራክቸር ነው አናሎገስ ስትራክቸር ነው ይሄም እንግዲህ ሌላ ዲፕ እንትን ነው አናሎገስ ስትራክቸር ከሆነ ተመሳሳይ ፈንክሽን መሆን አለበት ግን ከተለያየ አይነት እንትን ይመጣ ሆሞሎገስ ከሆነ ደግሞ ከተመሳሳይ ስፒሺስ ነገር ይመጣ ነው በት ስትራክቸሩ ወይም ስራው ግን የተለያየ ነው ስትራክቸሩ ተመሳሳይ ሊሆን ይችላል አናቶሚካል ስትራክቸር አለ በት ስራው ግን የተለያየ ነው ኮመን አንሰስተሪን ያመለክታል እንደዚህ ሆሞሎገስ ስትራክቸር ከሆነ ማለት ነው ሌላኛው ኤምብሪዮሎጂ የሚባል ነገር አለ ይሄኛው ሲሚላር ፓተርን ኦፍ ኤምብሪዮ ለምሳሌ የተለያዩ እንስሳቶችን ኤምብሪዮ እና የሰውን ኤምብሪዮ ብታስተያዩ በጣም ሲሚላሪቲ ያላቸው እሱ ነው ኤምብሪዮሎጂካል ሲሚላሪቲ የምትሉት አይለዩም ብዙዎቹ ይሄ የሰው ነው ይሄ ስፔሲፊክሊ ከነ ቺምፓንዚ ምናምን ጋር ብቻ በጣም ኤምብሪዮአቸው በጣም ተመሳሳይ ነው እሱን ነው ኤምብሪዮሎጂ የሚሉት ማለት ነው ደግሞ ኤምብሪዮኒክ ሲሚላሪቲ የሚሉት ሌላኛው ሞለኪውላር ባዮሎጂ ነው ሞለኪውላር ባዮሎጂ በዲኤንኤ ሲኩዌንስ among different organisms የነሱ ሲኩዌንሳቸው ተመሳሳይ ከሆነ we can call as የኛውን ሞለኪውላር ባዮሎጂ ማለት እንችላለን ብለን እንጠራዋለን ማለት ነው ሌላኛው ባዮጂኦግራፊ የሚባል ኮንሰፕት አለ ይሄ the distribution of species across different geographical areas can explain evolutionary processes explain ማድረግ ይችላል ምን ማለት ነው ይሄ ስፒሺሶቹ ዲስትሪቢዩት ሊሆኑ ይችላሉ across different የሆነ የተለያየ የሆነ geographical area ላይ ማለት ነው ይሄኛው ኤክስፕሌን ማድረግ ይችላል ኢቮሉሽናሪ ፕሮሰስን ብለው ሌላኛው ለኢቮሉሽን ማረጋገጫ ብለው የሚያነሱት ኤቪደንስ አንዱ ይሄ ነው ማለት ነው ሌላው ሜካኒዝም ኦፍ ኢቮሉሽን የሚባል ነገር አለ mutation random change ነው in DNA sequence that can introduce new genetic variation አዲስ የሆነ genetic variationን የሚያመጣ ነው mutation በዲኤንኤ ሲኩዌንስ ቼንጅ አማካኝነት የሚመጣ ነው mutation most prominently ማለት ነው by the way በማዮሲስ ጊዜ በክሮሲንግ ኦቨር ጊዜ በማዮሲስ 1 ሜታፌዝ ላይ ማለት ነው በዛ ጊዜ ነው ብዙ ጊዜ mutation ሊፈጠር የሚችለው ምክንያቱም ክሮሞሶማል ዲስኦርደሮችን ጨምሮ እዛ ጋር ነው
ብዙ ጊዜ ችግር የሚፈጠረው ቼንጅ የሚፈጠረው እዛ ላይ ነው። ሶ በደዌ እናንተ ሙሉ ለሙሉ ከእናትና አባታችሁን የማትመስሉበት ምክንያት ክሮሲንግ ኦቨር ዳትስ ማዮሲስ ማለት ነው። ሶ ሙቴሽንም እዛ ጋር ነው የሚከሰተው። ሶ ኢትስ ሜቢ ኒውትራል ሊሆን ይችላል፣ ሃርምፉል ሊሆን ይችላል፣ ቤኔፊሻል ሊሆን ይችላል። በደዌ ሁሌ ኔጌቲቭን ብቻ ማሰብ አንችልም፣ ወይ ደግሞ እኛም የሚመጣልን ኔጌቲቭ ነው። በት እስካም ቢ ኒውትራል ሊሆን ይችላል፣ ሃርምፉልም ሊሆን ይችላል። ለምሳሌ እዚሁ ፓርት ላይ ያለ ኒውትራል የሚሆንበት ለምሳሌ አንድ የሆነ ሲኩዌንስ ለምሳሌ ስፔሻሊ ይሄ ሰብስቲቲዩሽን ከሆነ ኒውትራል የመሆን አጋጣሚው እንደ እድለኝነት ነው። ምክንያቱም አንድ ዲኤንኤ ወይም ደግሞ አንድ ቤዝ እንዳለ ሲኩዌንሱ ሳይሆን አንድ ቤዙ ብቻ ነው የሚቀየረው። ስለዚህ ቤዙ ሲቀየር ምናልባት እንግዲህ እንደምታውቁት ሶስቱ እንትኖች ናቸው አንድ ኮዶን የሚሰጡት ሶስት ሲኩዌንስ። ሶ ከነሱ ሶስት ውስጥ አንደኛው በሌላ ነገር ሰብስቲቲዩት ቢደረግ ምናልባት ላይቀየሩ ይችላል። ሶ ወይ ዲሊሽን ወይ ደግሞ አንደኛው ከመሃል ሲወጣ ወይ ኢንሰርሽን ምናምን ሲሆን ነው ከባድ የሚሆነው እንጂ ሰብስቲቲዩት ሲሆን ምናልባት ኒውትራል ሊያደርገው ይችላል። ሶ ሃርምፉል እና ቤኔፊሻልም እንዳጋጣሚ ሊሆኑ ይችላሉ። ብቻ ሞስት ኦፍ ዘ ታይም ሃርምፉል ሆነ እንጂ ኒውትራልም አለ ቤኔፊሻልም አለ ማለት ነው። ሶ ጄኔቲክ ድሪፍት ምንድነው ስንል ኢትስ ራንደም ቼንጅ ኢን አሊል ፍሪኩዌንሲ ላይ በራንደምሊ ነው ቼንጅ የሚሆነው። ይሄን ቃል በጣም ወሳኝ ቃል ነው። ራንደም የሆነ ቼንጅ ነው። ሶ ኦፍን ኢምፓክቲንግ ስሞል ፖፑሌሽን ነው ኢምፓክት የሚያደርገው። ይሄኛውም ብዙ ጊዜ አይ ቲንክ የማትሪክ ጥያቄዎችም ላይ ያዩት ይመስለኛል። ሶ ስሞል ፖፑሌሽን ነው አፌክት የሚያደርገው፣ ሞር ሲግኒፊካንት ነው በጣም። ሶ ጂን ፍሎ ምንድነው? ኢዝ ዘ ሙቭመንት ኦፍ አሊልስ ቢትዊን ፖፑሌሽን ሶ ማይግሬሽን ማይግሬት ሲያደርጉ የአሊሎቹ ሙቭመንት ቢትዊን ፖፑሌሽን ከአንድ ፖፑሌሽን ወደ ሌላ ፖፑሌሽን ዳትስ ዊ ካን ኮል ጂን ፍሎ ማለት ነው። ሶ አዳዲስ የሆኑ ጄኔቲክ ቫሪዬሽኖችን ሆሞጂናይዝ ፖፑሌሽኖችን ብቻ ኢንትሮዲዩስ ሊያደርግ ይችላል ማለት ነው። ሶ የመጨረሻው ለዚህ ቪዲዮ ኮንሰፕት ኮዙ ምንድነው ለስፒሺስ ኤክስቲንክሽን? ስፒሺሶች ኤክስቲንክት ይሆናሉ አይደል? ምንድነው ኮዙ ብለን ስንጠይቅ የመጀመሪያው ሃቢታት ሉዝ ነው። ሶ ዲስትራክሽን ኦፍ ሃቢታትስ ዲው ቱ ዘ ሂውማን አክቲቪቲ ሰች አስ እንደነ ዲፎሬስቴሽን እንደነ አርባናይዜሽን፣ በእነዚህ ምክንያቶች ሃቢታት ሎስ ሊያጋጥም ይችላል። ሃቢታቱ ሎስ ሊሆን ይችላል። በጂን ፍሎ ጊዜም ባይ ዘ ዌይ ሎስ ሊሆን ይችላል ሃቢታት። ሶ ከነዚህ በተጨማሪ the prominent one is human activity ካለበት ዲፎሬስቴሽን በጣም ኔጌቲቭ የሆነው ማለት ነው። እንደና አርባናይዜሽን አሁን እና አግሪካልቸር እነዚህን ለማስፋፋት ሲባል የሃቢታት ሎስ ይመጣል፣ ክላይሜት ቼንጅ ይመጣል። ሶ ሊዲንግ ቱ ኤክስቲንክሽን ወደ ኤክስቲንክሽን ድረስ ያስኬደዋል ማለት ነው። ከመቀነስ አልፎ ኤክስቲንክት ሊያደርገው ይችላል። በቃ ሌላኛው ኢንቫንሲቭ ስፒሺሶች ናቸው። ኢንቫንሲቭ ስፒሺስ ማለት በቃ የሚወሩ ማለት ነው። ከሌላ ቦታ ይመጣሉ ግን የሚወሩ። ሶ ነን ኔቲቭ የሆኑ ስፒሺሶች ናቸው። ኢንትሮዲዩስ ቱ አን ኢኮሲስተም ካን አውት ኮምፒት ኦር ደግሞ ፕሬ ኔቲቭ ስፒሺሶችን ፕሬ የሚያደርጉ ናቸው። ለምሳሌ አንድ ይሄ ምንድነው ዋይት ራቶች እና ብራውን ራቶች ነበሩ። በዛ በኋላ ዋይት ራቶቹ በቃ በጣም ለመታየት አይካቺ ስለሆኑ ድመት ቢለቀቅ ኦር ራቶችን ለማጥፋት የሆነ ነገር ቢለቀቅ ኦብቪየስሊ ዋይት ራቶች ናቸው የሚጠፉት። ስለዚህ ዋይቶቹ ኤክስቲንክት ይሆናሉ። ዋይት ራቶቹ ኤክስቲንክሽን ያጋጥማቸዋል፣ ሃቢታት ሎስ ያጋጥማቸዋል ማለት ነው። ሶ ኢንቫንሲቭ ስፒሺስ የሚባለው ምንድነው? ኔቲቭ የሆነ ስፒሺስ አይደለም፣ ከሌላ ቦታ ይመጣል። ለምሳሌ እንደ አንበጣ መንጋ ብላችሁ ኤግዛምፕል መስጠት ትችላላችሁ። ብቻ ኔቲቭ ያልሆነ ስፒሺስ ነው መጥቶ ግን አውት ኮምፒት የሚያደርገው ኔቲቭን እንደዛ ሲሆን ሶ ኦብቪየስሊ ኢት ካን ሌድ ቱ ዲክላይን ቱ ዘ ኔቲቭ ፖፑሌሽን፣ ለኔቲቭ ፖፑሌሽኑ ዲክላይን ያመጣል ማለት ነው። ሌላኛው ፖሊዩሽን ነው። ሶ ፖሊዩሽን ኮንታሚናንትስ ካን አድቨርስሊ አፌክት ዘ ሄልዝ ኦፍ ዘ ስፒሺስ ኤንድ ዘር ሃቢታትን። ሶ ኦብቪየስሊ የሚታወቅ ተርም ነው ፖሊዩሽን። አፌክት ሊያደርግ ይችላል ጤናን፣ ስፒሺሶችን እንትን ለምሳሌ አሁን ፖሊዩሽን በበዛ ቁጥር እንስሳቶች በቃ ይሰደዳሉ ከአንድ ቦታ ወደ ሌላ ቦታ፣ ኤክስቲንክሽን ይመጣል። ደን ዲፎሬስቴሽን ሲመጣባቸው ከሚኖሩበት ቦታ ያጣሉ፣ ለአደን ይጋለጣሉ፣ የተለያዩ የተፈጥሮ አደጋዎች ይመጣሉ፣ እዚህ ውስጥ መካተት ይችላሉ። ሌላኛው ኦቨር ኤክስፕሎይቴሽን የሚባል ይህም በጣም ኦብቪየስሊ ኖን የሆነ ነው። አንስቴብል የሆነ ሃንቲንግ ካለ፣ አንስቴብል የሆነ ፊሽንግ፣ አንስቴብል የሆነ ሃርቨስቲንግ ካለ ኦቨር ኤክስፕሎይት ልናደርገው ይችላለን ያንን ነገር። ለዛ ስፒሺስ ኤክስቲንክሽን ይመጣል ማለት ነው። ሌላኛው ኢምፖርታንት ካራክተር ዴቨሎፕመንት ነው። ስፔሲፊክ ሪቮሉሽን
the development of evolutionary theory marked a significant shift in scientific thinking ላይ the development of evolutionary በጣም ትልቅ ነገር አምጥቷል ይላሉ so ሌላኛው evolutionary theory has led to a greater understanding of biodiversity ሌላው conservation efforts ምንድናቸው so evolution understand ማድረግ ለconservation of biology በጣም ጠቃሚ ነው ይላል helping to identify endangered speciesዎችን identify ለማድረግ strategy to the protect ለማድረግ እነሱን strategy ለመንደፍ evolution አስፈላጊ ነው ስለ evolution ማወቅ not ይሄ ሰው ከዝንጀሮ መጣ የሚለውን ኮንሰፕት ብቻ ሳይሆን እሱን obviously አንዱን መርጠን እንከተላለን there are theories እንደነገርኳችሁ so ከነሱ theories አንዱን የፈለገ creationism ይከተላል so but ሌላኛው study ግን evolutionን ማወቅ ወይም ደግሞ evolutionን መረዳት ይላል ይሄ so ለምን እንደሚጠቅመው ለconservation of biology ይጠቅማል ይላል so ለዛሬ የነበረን ጊዜ ይሄ ነው thank you for giving me your time